ነው እንጂ የገባሁት ታሜ እሷ ጋር ያለኝን ነገር ላወራ አይደለም የገባሁት። ሀቢብቲ ተዩ ፎሎ አሁን ይቅርታ ሰዓት ነው ሀቢብቲ። አሁን ድሮ የነበረች አኪ አዲስ ናት። አሁን አዲስ ናት። ነው ካጠፋች እንግዲህ ሚዩትሽን ክፈቺ አኪ። ወይ ታሜ ደህና ነሽ? ደህና ነኝ። ይኸውልህ እኔ ከሷም ጋር በሰው ነው ነው አየህ፣ ከሷም ጋር በሰው ነው፣ በእኔ ምክንያት አይደለም። ገባ? በሰውም ሆነ በምን ማሬ እኔን አታውቂኝም፣ አላውቅሽም። ይህን ያልዘልሽ እኔ ጋር መድረስ አልነበረብሽም። ሀይሚ ሚዩት አድርጌ። አንዴ ሀቢብቲ አንዴ ተረጋጊ፣ እነስማ መጀመሪያ። እሷም ይቅርታ ማለት ከጠየቀችሽ እንግዲህ ከይቅርታ በላይ ምንም ነገር የለም። ሳህ ወላላ ያ በቃ ሀይሚ ይቅርታ ለሰማሽ ለደረሰሽ ቪዲዮ አንቺን ተናግራኛለሽ ብለሽ ለእኔ ነው ብለሽ ካሰብሽ ለአንቺም ከሆነ እኔ መች እንደሰደብኩሽ መች እንደተናገርኩሽ እራሷን ሆነ አላስታውስም። እና ይቅርታ በእውነት ከልቤ ሀይሚ ሚዩትሽን ክፈቺ ገልቢ። ጋይስ ሀይሙ እንግዲህ አሁን ባለችበት ሁኔታ ያው ሁላችንም ሰፖርት እንድናረጋት ሁላችንም ስራ እንድሰራ እንድናገዛት ነው። ከዚህ ውጭ ሌላ ነገር የለውም። ሀይሚም የይቅርታ ልብ ነው ያላት፣ ይቅር ትላለች። እንደዚህ ምንትን የምትልም ሴት አይደለችም። ያው እንዲህ ነው ታሜውልህ። እኛ ራሳችን እንደፈለግን ብንሆን ችግር የለውም። ከበስተጀርባችን ያሉ ሰው አሁን አኪ ወደፊት ህመሙን ታውቀዋለች። ቢኮዝ እሷ ባለቤቷን አምጥታ እዚህ ሚዲያ ላይ ገና የሆነ ቀን አሳይታ እሷ ልትሰደብ ስትል ባል፣ ልጅ፣ እናት እንደዚህ ሰንበዲ ሲሰደብ በጣም ያማል። ከዛ ውጭ እኔ በተሰደብኩት ማንንም አኩርፌ አላውቅም። ባለቤቴ ሲሰደብ ነው እንደዚህም ሆነ። አሁን ሀይሚም ያለችው እንደዛ ስለሆነ እንጂ ሌላ ችግር ኖሮብን አይደለም። እርስ በርሳችንማ እየተራገጥን ነው። ስለዚህ ይሄ ነገር ስፔሻሊ ደግሞ መቆም አለበት። እኛንን ማስቆም ያለብን። እኛ ስንሰደብ እኛ ብቻ እንሰደብ፣ ልጆቻችን፣ ቤተሰቦቻችን፣ ባለቤቶቻችን ግን እናት አባቶቻችን አይነኩ። በቃ ይሄ ነገር ነው። ይሄ ነገር በእኛ ቤት ገብቶ የምናራምድ ከሆነ ማቆም አለብን። ከት ማድረግ አለብን። ለእህቶቻችን ጥሩ ነገር ማስተማር አለብን። ይህ ይቅርታ ልብ መኖር አለበት። አንዱ በዛ ላይ አሁን ሀኪም ያየሁት በሰው ነው የተጣላሁት። እኔ ለምን በሰው እጣላለሁ? ሳላገናዝብ፣ ሳላጤን፣ ሳላወራረድ ከሰው መጣላት የለብኝም። ምክንያቱም ሰው ለሰው ያስፈልጋል። አሁን ሀኪ ልታገባ ነው። ሰርጓንም የሚያደምቀው ሰው ነው። ሀዘንንም የሚያደምቅልህ ሰው ነው። ሁሉ ነገር የሚያደምቅልህ ሰው ነው። ሰው በአንድም በሌላም ሰበብ ያስፈልጋል። በቃ አለቀ። ስትጣላ ደግሞ ምክንያት ባለው ነገር መሆን አለበት እንጂ ኔቨር ኤቨር ታሜ የሆነ ነገር ስላላት ሙኒትን ብዬ ታሜን ተነስቼ እንደ ውሻ መልከፍ የለብኝም። መጀመሪያ ማጤን አለብኝ፣ መገንዘብ አለብኝ። ወዳጆቻችንን ማጣት የለብንም። ከዘርፌ ጋር በሰው ወይ ከኔ ጋር በሰው ከሀይሚ ጋር በሰው እንደዚህ እያለ ስለሚቀጥል በሰው ልትጣይ አይገባም። ከዚህ በኋላ የትምህርት ይሆንሽ። እኛ ምናልባት ምንም ባንቺ ውስጥ ቫሊዩም ላይኖረን ይችላል፣ የሆነ ቦታ ላይኖረን ይችላል። አንድ ቀን ግን እኛ ወይ እናስፈልግሻለን ወይ አንቺ ታስፈልጊናለሽ። ስለዚህ በሰው ብሎ ጸብ የለም። በራስሽ ሲመጣ ብቻ ነው መጣላት ያለብሽ፣ አንቺ ላይ ሲደረስ ብቻ። እሺ ሀቂ፣ ይሄ እንደ ትምህርት ይሆንሽ። ከዛ ውጭ ሀይሚ በጣም እዚህ ሶሻል ሚዲያ ላይ በጣም እኔ አሁን መናገር የምፈልገው ምንሽ እኔ ከብዙ ሰው ጋር እየተነካካሁት ዛሬ አጠገቤ ለሌሉ ሰዎች ነው ባሽ እኔን አስታከው ብዙ ሰው ተናግረዋል። ብዙ ሰዎች ብቻ ብዙ ነገር አለ። እኔ በሰው ነው እኔ እንጂ በግል በራሴ ምንም የሚያገናኝ ነገር የለም። ሶሻል ሚዲያ ላይ ስትሆኝ ትነካከያለሽ ምናምን ነገሩ ይከራል። ገብቶሻል? ከዛ ሲቀጥል ምንም የግል ጥላቻ የግል የሆነ ሰው ላይ መስመር አልፌ ሰው ለመጉዳት አስቤም አላቅም። ገብቶሻል? እና ደግሞ እዚህ ጋር መጥቼ ኮመንታተሮች ይቅርታ ስጠይቅ እናንተ በህይወታችሁ ከብዙ ሰው ጋር ተጣልታችሁ ሳትታረቁ የኖራችሁ ሰዎች ናችሁ። ይቅርታ መጠየቄ ለእኔ ለራሴ ከፈጣሪ ጋር ነው እኔ እንትን የሚለኝ እኔ በአይምሮ እንደዛ አላስቀምጥም። ላይ እኔ አሁን ይቅርታ በመጠየቂ ከራሴ ጋር ብቻ ሳይሆን ከፈጣሪ ጋር የምታረቅበት ልትሞቱላ ትችላላችሁ። እኔ ምንም ይሄ አያሳፍረኝም። ገባችሁ? ሰው ይጣላል፣ ይታረቃል። አትስሚያቸው። እነሱ ማሬ ትልቅነት ነው። ይቅርታ መጠየቅ መሸነፍ አይደለም። ባይዘዌ ይቅርታ መጠየቅ መሸነፍ አይደለም፣ ትልቅነት ነው። የኔ
ቀጥ ይሄ ልብሽ እንደውም አይቀርም። እንደውም ይኸውልሽ ይሄ ልብ በጣም ተፈልጎ ይገኝ። እኔ አሁን ኤምኬ እንዳለኝ ነው። ታሜንም ጠይቂው። ኖ ወይ ማለት ምንም አይነት ነገር ቂም ማሳደራል። እዚህ ሚዲያ ላይ መጥቼ ሳሪ እንደዚህ በይ ካሉ እሺ ነው የምለው። ምክንያቱም ነገሩን ማስፋት አልፈልግም። በዚህ ነገር የሚያልፈው ነገር ትልቅነቴን እንደሚያሳየኝ በደንብ አውቃለሁ። ግን ነገረኛ ሳልሆን ቀርቼ መሳደብ ሳልችል ቀርቼ ወይም ደግሞ ጥፋተኛ ሆኜ አይደለም። ግን የኔ የይቅርታ ልብ ሲኖረኝ ብዙ ሰዎች በእኔ ይማር። አሁን የኔና ያንቺ ጸብ ምንም ነው፣ ግን እዚህ ጋር ወጥቶ እንደ ትልቅ ኢሹ ሊነሳ ሁሉ ይችላል። በዚህ ግን ስለዘጋ ነው ገባሽ? ነገሩ አከተመ። በቃ አሁን እኔና አንቺ ፍቅር ነን። ምንም ነገር ብንባባል ፍቅር ነን እንጂ ጸብ ነን አንባባልም። ከዛ ውጭ አሁንም ሀኪ ልነግርሽ የምችለው ነገር በተአምር ለሰው ብለሽ መሆን ያለብሽ ለሰው ብለሽ ሲቸገር መርዳት፣ ለሰው ብለሽ ሲያለቅስ ማልቀስ፣ ለሰው ብለሽ ሲያጣ ማብላት፣ ለሰው ብለሽ ችግር ሲኖርበት ለሰው ብለሽ ችግሩን መጋፈጥ እንጂ ለሰው ብለሽ እንዳትጠይ በተአምር ላል። ሁላችሁም አመሰግናለሁ። ሀይሚ ሚዩትሽን አንቺ ጋይስ አንዴ ብርዱ እየነፋኝ ነው። ታሜ ሀይሞ ሁላችሁንም አንዴ ታሜ ዜር ነው ብርድ ላይ ሆኜ ነው ተንቀጠቀጥኩ። ትንሽ ላውራ ማለት ብርድ ነው እያልሽ አሁን ከትንሽ ቀን በኋላ ማለት አረገዝኩኝ መጣሽ እንዳትይኝ በኋላ ብርድ ነው የሚያቅፋት እየፈለገች ነው። ፈልግልኝ ታሜ ሱቅ ዘግቼ ነው ማሬ። በዚህ አጋጣሚ ተው ብዙ አታስለፍልፉኝ። በዚህ አጋጣሚ ማመስገን ስለምፈልግ ነው የኔ ውዶች። አንዳንዴ መጀመሪያ እንጨርስ ከዛም በኋላ ምስጋና ይደርሳል። ሀቢብቲ ልገባ ነው እኔ ልገባ ነው ታሜ ልገባ ነው እኔ 5 ደቂቃ አይሞላም። ጨርሺ። አዎ ማሪ ማመስገን አለብኝ። ሲደረግልህ አመስግን የኔ ውዶች። ሁላችሁንም የ2000 ሰው አላችሁ። ባለፈው ለታ እንደዚህ ላይቭ ላይ አሞኝ ወድቄ ተደናግጣችሁ ለደወላችሁልኝ እየደወላችሁ ለጠየቃችሁ ለጻፋችሁልኝ በአጠቃላይ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። በጣም ነው የምወዳችሁ የኔ ውዶች። ኑሩልኝ፣ ክፉ አይንካችሁ። ሌሎቻችሁም ሳርዬ፣ ዘርፌ፣ የኔ ውድ ጓደኛ ሁላችሁም፣ አኪ ሁላችሁም፣ መሲ ሁላችሁም፣ ማሚ ሁላችሁም፣ በቃ ሁሉንም ማለት መጥራት አልችልም። ሁሉንም ሰው ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ሳርዬ ክበሪልኝ የኔ ውድ እህት። አመሰግናለሁ። ደህና ደሩ። ደህና ነሽ? ልብሽ በደንብ እየሰራ ነው አሁን? ደህና ነኝ ማሬ፣ ደህና ነኝ እግዚአብሔር ይመስገን። አዎ ይቅር ተባባሉ። የሁላችሁ ላይቭ ላይም ሆኖ መሞት አለና ከሞት ነው የተመለስኩት። የዛን ቀን ቂም አትያያዙ። ጌታን ነው እግዚአብሔርን ቂም አትያያዙ። እኔና ፈጣሪ ብቻ ነን የዛን ቀን ለመኖር ያልቀባጠርኩት ነገር የለም። ብቻ ግን አልፏል፣ እግዚአብሔር ይመስገን። ደህና ነኝ ታሜ። አንተ ግን አልጠየከኝም። እኔ ነው ጠየቅኩሽ፣ ነገር ትዝ አላለሽም። ከራስሽ ጋር አልነበረሽ መሰለኝ። በቃ እሺ፣ ደህና ደሩልኝ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ዘርፌና አኪንም ስላስዳረጋችሁ። አሚን አሚን። ደህና ደሩልኝ። ሃይሞዬ ብሎ ከተደራረጋችሁ ዘርፌና አኪን ትንበሉ ተፈታቱ። ሃይሞ አውሪ አኪ ይቅርታ ጠይቃለሁ። ሃይሚ አውሪ መስር ያው መሞከራ የምን ላወራ ሰዎች ይቅርታ እየጠየቀ ይቅርታ ጠየቀች። ይቅርታዋን ተቀበል። እሺ ይቅርታ እኮ አለችኝ አይደለ? እኔ መልስ ስላልሰጧት ለምንድን ነው ይቅርታ የምለው? ይቅርታ አለችኝ። ኦኬ ይቅርታዋን ተቀብያለሁ። ከልብሽ እንዲሆን ለምን እሷ ከልቧ ስለነበረ ነው። ሃይሚ ገባሽ? እኔ እኮ እሷ እንደተናገረችኝ እኔ አልተናገርኩም አይደለ? ይቅርታ ስትለኝ በቃ እሺ ይቅርታ። ለምን እንደው ታውቃለህ ታሜ ባሌን ከማንም አይደርስማ። እሱንም ስለተናገረችው ነው የከፋኝ እና ማማን ስለተናገረችብኝ ነው የእውነት። ለሌላ ነገር በምንም ያገናኘኝ ነገር ደግሞ ታቀናለች ጠንቅቃ ታቃ። ማንም በፊት ቲክቶክ ላይ ገና እንደመጣ ስለምታቀን ለምን እንደዚህ እንዳደረገች ነው ግራ የገባኝ እንጂ ለሌላ ነገር አይደለም። እሷ እንደተናገረችው እኔ መልስ ስላልሰጠው ስላልተናገርኩኝ ይቅርታ የምጠይቅበት ነገር የለኝም። እኔ እሷ ናት እንዲሁም እኛን ሙልጭ አርጋ በግሩፕ ስሰድበን የነበረ ያላ ማለሽ እሷ ናት። እኔንም ልጄንም ባሌንም ይቅርታ መጠየቅ አለባት። ይህንን ነገር ኦልሬዲ ታይታ ስለነበረ ያኔ ጥፋት በመሆኑ ስለታያት
ይቅርታ ብላ ነው የጠየቀችሽ ሀይሚ። እሺ ይቅርታ ተቀብያለሁ። እንደምና